አይ ሰላም ጤና ይስጥልን። እንዴት ናችሁ? እንዴት ዋላችሁ? እንዴት ከረማችሁ? ጓደኞቼ እንዲሁም ቤተሰቦቼ ማይኩ ትንሽ ችግር አለበት። አይ ሆፕ ተራዳላችሁ ብዬ ተስፋ አደርጋለሁ። እንዴት ናችሁ እናንተ? ሁሉ ሰላም ነው? ተጠፋፍተናል። እንደምታዩት የገበሬ ፊት ይመስላል። ካለ ሁኔታ ነው። አትፍረዱበት እሺ። ለማንኛውም መጠጣት የምትፈልጉ እንጠጣ። ሰብስክራይብ ያደረጋችሁኝ ቴንክ ዩ። ሌሎቻችሁም ደግሞ እንዴናችሁ? የበረታችሁ ነው ወይ? ጋይስ እኔ ቪዲዮ መስራት እንፈልጋለሁ ግን ምግብ ምናምን እየሰራሁ ቪዲዮ መልቀቅ አልወድም። ደስ አይለኝም። የተለያዩ የስራ የሚሰሩ ቪዲዮዎች አሉ ስለማልል ነው እኔ ማውራት እንፈልጋችሁ የራሴ ሀሳቦች አሉኝ። እነሱን ደግሞ ጊዜ ይፈልጋሉ። በደንብ እንደዚህ ዝም ብሎ 1-2 ደቂቃ ምናምን ሳይሆን እሱን ነገር ለምሳሌ በአእምሮሽ ውስጥ ታስቢና ከዛ በኋላ ተናግረሽ ለሰዎች የምታስረጂበት ማለት ነው። እኔ ደግሞ ለመጻፍ አንደኛ ጊዜ የለኝም፣ ሁለተኛም እንደዛ አይደለም ጎበዝ አይደለም። ያሰብኩትን ለምሳሌ ያሰብኩትን በምናቤ ሳልኩት ብቻ ሳይሆን ሆኖ ያለፈ እኔም ብቻ ሳይሆን ሰዎች እንዲያስተምር የሚችል ከህይወት የማካፍላችሁ ነገሮችን ዝም ብዬ ማውራት ብቻ ሳይሆን ቅድመ ላይክ እንዴት ነው ማለት ከመጀመሪያ ጀምሮ ያለውን ነገር እንዴት እንደሆነ ምን እንደተፈጠረ ምናምን በህይወታችሁ ውስጥ በመንገዳችሁ ውስጥ የሚገጥማችሁ ቻሌንጆች አሉ። እሱን አሸንፈሽ ነው ወይስ አንድ ሰው ስለሚያበዛ ችግር አልገጠመውም ወይንም ደግሞ ከችግሩ ምን አገኘ ትላንትና መፈተኑ ለዛሬ ምን ጠቅመው የሚላቸው ብዙ ነገሮች አሉ። ከእናንተ ለየት ያልኩ ባልሆንም ይሁን ብዙ የሰው ልጅ ይገጥማል ተብሎ የሚታሰቡትን ቻሌንጆች ገጥሞኛል፣ አሳልፌያለሁ። እግዚአብሔር ይመስገን ደግሞ ለዛሬ ደርሻለሁ ማለት ነው። በመፈተኔ ደስተኛ ነኝ። እንደኔ ደስተኛ ከሆናችሁ እግዚአብሔርን አመስግኑ። በመፈተኔ ችግሮች በመምጣታቸው በጣም እድለኛ ነኝ፣ ደስተኛ ነኝ ብዬ እንዳስብ አድርጎኛል እግዚአብሔር። እናንተም ከተጠቀማችሁት በኮሜንት ስር ጻፉልኝ። መገፋታችሁ መከፋታችሁ ወይንም በተከፋችሁ ጊዜ እግዚአብሔር የተወን ወይንም እግዚአብሔር ትቶኛል ረስቶኛል ብለን ያልነው ሰዎች በሙሉ እግዚአብሔር እንዳልተወን የምናውቀው ያንን ቀን ስንሻገር ነውና ባለንበት ቦታ ፈተና ካለብን በቃ ላይክ እንደሚያልፍ ማሰብ አለባችሁ። ያልፋል ሁሉም ነገር። ምናልባት ጊዜ አለው እንጂ ጊዜ አለው። ጊዜ ደግሞ የሚኖረው ጊዜ ሊሰፋ ይችላል፣ ሊያጥር ይችላል። ለምን ጊዜ አጠረ? ጊዜ አጥሮ ችግርሽ ከተፈታ ነገም ችግር አለ ማለት ነው። ጊዜ ከወሰደ ችግሮችሽ ግን ሊፈቱ ሊቀረፉ ረጅም ጊዜ ከወሰደብሽ በዛ በችግር ውስጥ እየተንደፋደፍሽ የምትቆይ ከሆነ እግዚአብሔር ላዳግም አቅምሽ ፈትኖ በእግዚአብሔር ላይ በአላም ላይ ሊሆን ይችላል። ሌላ እምነት ውስጥ ያላችሁን እምነት ለመፈተን ነው። እግዚአብሔር ምን አልታምናላችሁ? በእግዚአብሔር ምን አልተታመናላችሁ? ላይክ ሲከፋን መኖርን የማንፈልግ አለን አይደለ? መኖር አንፈልግም ምናምን ነገር ማን እድል ሰጠን? ማን ወሳኝ ያደረገን? ምክንያቱም እቺንም የኛ አይደለችም፣ እግዚአብሔር ነው የፈጠራት። አላማ አላት። እዚህ ምድር ላይ የመጣውን ቻሌንጅ ሁሉ አሸንፈን ክፉንም እንደከፋ ሳይሆን አለ አይደለ? ከእግዚአብሔር በታች እኮ ሌላችን በአእምሮአችን ውስጥ የተቀመጠ እንድንዳኝ ነው። ያየነውን እንዳየነው ብቻ ፈርደን ሀምተን እንድናልፍ ሳይሆን ጭንቅላታችን ውስጥ አስበን ተረጋግተን ወስነን ውሳኔያችን ሰውን የማይጎዳ እኛንም ደግሞ ችግር ውስጥ የማይከተን መሆን አለበት እና ያ ስናደርግና በቃ አእምሮአችን ደስተኛ ይሆናል። ለምሳሌ አንድ ሰው የሆነ ቢሳይድብሽ ወይንም አንድ ሰው ቢሳይድብኝ ወይኔ ቢሳይድብሽ ከምትሳይድብኝ ይልቅ አመሰግናለሁ ብለሽ ካለፍሽ በኋላ ውስጥ ስትገቢ በጣም ደስተኛ ትሆኛለሽ። አሸናፊ አንቺ ነሽ። ሰውዬው ለጊዜ ሳይድቦሽ ያሸነፈሽ መስሎት ሊሆን ይችላል።
አንገትሽ ስትደፊ ያሸነፈሽ መስሎት የድልነት ወይንም ደግሞ ወድል ተጎናጸፍኩ ብሎ አስቡ ሊሆን ይችላል። ይሄ ሁሉ ግስተት ናቸው። በእግዚአብሔር ፊት ዝቅ ማለት ያስከብራል። ሰዎች ካንቺ በላይ ያውቃለሁ ላስረዳሽ ሲሉ ኦኬ እሺ ምን ሆነ ብሎ መረዳት ማዳመጥ እግዚአብሔር እንዲወዳችሁ እጅጉን ወደ እናንተ እንዲቀርብ ያደርጋልና መፈተናችሁን አትጥሉ። እግዚአብሔር መልካም ነው። በርቱ፣ ጠንክሩ። ያላችሁትን አጥብቃችሁ ይዛችሁ እኔ ገንዘብ አላልኳችሁ፣ እኔ መኪና አላልኳችሁ፣ እኔ ቤት አላልኳችሁም። ያላችሁን እምነት በእግዚአብሔር ላይ እንዲሁም በአላህ እንዲሁም በሌላ እምነት ውስጥ ያላችሁ ባላችሁት ነገር ላይ ጠንክራችሁ ቁሙ ማለት ነው። እግዚአብሔር ቤት ይሰራል። እግዚአብሔር ቤት ካልሰራ ሰራተኛ በከንቱ ይደክማል የሚል መጽሐፍ ቅዱስ ውስጥ አለ። የእውነት ነው። እግዚአብሔር ቤት ካልሰራ እግዚአብሔር ሕይወታችን ካልገነባ እኛ ዝም ብለን ነው የምንጥረው። የምንደክማቸው ነገሮች ሁሉ ከንቶች ናቸው ማለት ነው። ስለዚህ ትልቁ ነገር እግዚአብሔር ነውና እግዚአብሔርን ብንደገፍ መልካም ነው እላለሁ። እኔ ዩቲዩብ መስራት ሳስብ በጣም ብዙ ሀሳቦች አለኝ። በጣም ብዙ ይሄ እንደዚህ ሲል ራሴን ለማካበር አይደለም። መስራት እንፈልጋቸው በሐሳቤ ቃዬ ተቀመጡ። በቃ ዛሬ አይደለም እኔ ዩቲዩብ መስራት ያሰብኩት 4 አመት በፊት ነው። ዩቲዩብ አየሁ፣ የሆነች አበሻ ሴት ሰራየዋት። እኔም ዩቲዩብ እንዲኖረኝ እፈልጋለሁ አልኩ በውስጤ። ግን ቻሌንጆች ነበሩ። ኦኬ ወይ እግዚአብሔር የፈቀደ ጊዜ ይሆናል ብዬ አልኩኝ ነው። አሁን ላይ ሆነ። አሁን ላይ ሲሆን ደግሞ ቻሌንጆች መጡ። እንዳልችል ቪዲዮ ቀርጬ ያሰብኳቸውን ነገሮች እንዳለቅ ላይክ ቻናል ያለማደግ ጉዳይ ሊሆን ይችላል ምናምን ነገር። ይሄ ሁሉ እንደ እንትን ሆኖ ኮሽን ሆኖ አምሮዬን ሊያሳምም አይችልም። ካደገ አደገ፣ ካላደገ ደግሞ ይቀጥላል። እግዚአብሔር የፈቀደ ነገር ሁሉ የትም አይቆምም። ትልቁ ነገር ግን እኛ በውስጣችን ማለት ነው ዩቲዩባችን ላይ ስለደረሰ ብቻ ሳይሆን ውስጣችን ያለው ነገር ማደግ አለበት። አንደኛ እምነታችን፣ ሁለተኛ ደግሞ ማንነታችን፣ ሶስተኛ ደግሞ ከሰው ጋር ያለን ሪሌሽንሺፕ ወይንም ይሄ የህይወታችን መንገድ ሶሻል ላይፍ ላይ ያለነው ነገር ማጠንከር አለብን። ለምሳሌ ከሰዎች ጋር ያለንን ህይወት ምንድነው ያኛውም ይሄኛውም አንቺ ከዛ መጣ አንቺም ከዚህ መጣሽ ምናምን ከመባባል ይልቅ ኦኬ ዲስ ምናምን ነገር እግዚአብሔር ይወደዋል ስለሆነ ማለት ነው። ሰው በማንነቱን ማክበር ስትጀምሩ እናንተ እየተቀየራችሁ ነው ማለት ነው። ደሃም ይሁን ሀብታም፣ ጥቁርም ይሁን ነጭ ምን አገባችሁ? ሰው ነውና አክብሩት፣ ውደዱት። ሌላኛው ደግሞ ያው እምነታችሁን ያልኳችሁት በምታምኑት ነገር እርግጠኛ ሆኑ፣ አትጠራጠሩ። ከማታውቁት ነገር ጠይቁ እንጂ የሆነች ነገር ስትመጣ በእግዚአብሔር ላይ ተስፋ ለመቁረጥ አትፍጠኑ ወይንም አትቸኩሉ። ውሳኔያችሁ እንዳይጸጽታችሁ ተረጋግታችሁ ወስኑ ማለት ነው። እግዚአብሔር ለሁሉም ቀን አለው። እግዚአብሔር ይዘገየ ቢመስለውም የሚቀድም ማንም ስላሌለ ችግር የለውም፣ ሁሉም ነገር ያልፋላችኋል። አቃሎ ታግሳችሁ አብሶ አዲስ ጀማሪ የሆነን ሰዎች ታግሰን ይሄንን ቪዲዮ እንደማንሰማ ነገር ግን የዛሬ 10 አመትም ቢሆን እቺ ቪዲዮ ትሰማለች። በህይወት ካለው ከተናገርኩት ነገር ነገ ልማር እችላለሁ። ዛሬ ከተናገርኩት ስህተት ይቅርታ መጠየቅ እችላለሁ። በህይወት ካሌለው ደግሞ ከኔ ኋላ የሚመጡ ብዙ ሰዎች ስላሉ ይሄን ቪዲዮ ሊያዩት ይችላሉ። በምናስተላልፋት አንድ ቪዲዮ ሆነች 5 ደቂቃ ቪዲዮ ማነው 1 ደቂቃ ሆነች 5 ደቂቃ ቪዲዮ ሰዎችን ሊያንጽ የሚችል እንጂ ሰዎችን ሊያሳፍር ሊያስነቅፍ የሚችል ከሆነ ተጣጡ ለራሳችን ነው። ስለዚህ ከምታደርጉት ነገር ራሳችሁ ተማሩ። ራሳችሁ ካልተማራችሁ ማለት ሰው አትልቀቁት፣ ሰውን ገደል ትከታላችሁና ካስቀየምኳችሁ ይቅርታ፣ ካላስቀየምኳችሁ ደግሞ እንዲሁም ከቪዲዮ ከተመቻችሁ ሼር፣ ላይክ፣ ኮሜንት ማድረጋችሁን አትርሱ። ሰብስክራይብም አድርጉኝ፣ አብረን እንደግ። ካልሆነም ችግር የለውም፣ ሁሌም ወላችኋለሁ። የፈጣሪ ሰላም በያላችሁበት ስፍራ ይብዛላችሁ። መልካም ጊዜ